نجي وين ሶል የቆመ ሁሉ ጤነኛ አይደለም። ለምሳሌ ልክ እንዳንተ ማለት ነው። እኔ ምን ሆንኩኝ? በቃ በዚህ ልክ ማለት ሶል ጤነኝነት እንዴ ምን እየሆነ ነው? እኔ ጥሩ ነገር አስቤ ነው። በቃ ናሂን እፈልገዋለሁ ነው። በዚህ ሰዓት ለፋፊ በጣም አስፈላጊ ነው። የለም ናሂ አንቺ ሳይሆን ለፋፊ ያስፈልጋል። ከሸፈቁ አሁን እሱ ከሽፏል። ቢያንስ ሻውን ስጪኝ እኮ ይሄ የብልግና ውጤት ነው። ገብቷል አይደለ? ምን ሆኖ ብልግና እዚህ ጋር ይኸውልህ እህትነቴን የምታስታውስ ከሆነ አንተ ከኔ ጋር ምን አጠገቤ ሆነ አትጮህ ኪራ። በጣም ወስደህ ታስታምመዋለህ። ከዛው ውጪ እኔ እያመመኝ ነው ኪራ። እኔ እና ወሽ ምንድነው ሰላም እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቻችን እኛ ያለን እግዚአብሔር ይመስገን። ያው እንግዲህ ዛሬ ከሶል ጋር የመጣ ነው ትላንትና ባጋጠመን ነገር ነው። ትላንትና እንዳያችሁት ብዬ ብዙ አስቀይማናለች፣ በጣም አስቀይማናለች። ያን ሁሉ ወጪ አውጥቼ ነኝ ናሆምን ደስታውን ለመመለስ ብዬ ያረኩት ነገር ሁሉ መና ሆኗል፣ ባዶ አረገችው እና ያን ሁሉ ወጪ አውጥተን በቃ ናሂም ደስተኛ እንዳይሆን ነው እያደረገችው ያለችውና ሰው ያ ሁሉ ሰው ቁጭ ብሎ እየጠበቀን በቃ ተዋርደናል። አንደኛ ገንዘባችን ባዶ ሆኗል። በቃ ያ ሁሉ ያወጣነው ወጪ ዜሮ ሆነ። ሁለተኛ ነገር ደግሞ ናሂም ደስታውን መመለስ አልቻልኩም። ሶስተኛ ፋፊም አዝናብኛለች በጣም። ሌላም ደግሞ በጣም ነው ያዘነችብህ ኪራ። እንዴት ጎትተህ ይዘህ አትወጣም? በጣም እንዴት አዋረድካት እኮ እንዴ ጎትቼ ይዤ ልውጣ? ውብዬ ያለች ነግሬያታለሁ። ደግሞ ማትጨነቅ ነው የተረዳችው። ያ ሁላ ሰው አለ እና ውብዬ ምንም ትሁን በቃ አንተ ናሂን ጎትተህ ይዘህ መውጣት አቅቶ ነው። ያ ሁላ ሰው አለ እና ሰው በቃ ታሳፍሪኛለሽ። ምንም ቢሆን ወንድምሽ ነኝ። ይሄን ሁላ ነገር አድርጌ ለፍቼ እንዴት ትጨክንብሃለች ታዋርድሃለች ብዬ አስቤ አላውቅም። ኧረ እኔ እንደዚህ ጨካኝ እንኳን አልነበረችም ውብዬ። እንዴት እንደዚህ እንደሆነችብኝ አላወኩም። እኔ ምን አውቃለሁ። እኔ ውብዬ እንደዚህ አይነት ሰው ነሽ ግን እኔ ያ ሁሉ ሰው ቁጭ ብሎ እየጠበቀኝ እንደዚህ ታደርጊኛለሽ፣ እንደዚህ ታዋርጂኛለሽ። ሰው ፊት ነው ያዋረድሽ። በጣም ነው ማዝነብሽ እውነት። እኔ አዝኜብሽ አላውቅም፣ ግን በዚህ በጣም አዝኜብሻለሁ ብዬ እና ነገሮች እንዴት ነው በእንደዚህ አይነት ሁኔታ አሁን እጄ እሷን ማናገር የምችለው? ሶል እኔ በቃ አንድ ነገር አስቤያለሁ። አሁን ሂደን በቃ ናሂን መሰጠን ከሆነ በክብር ትሰጠናለች፣ አለበለዚያ ናሂን ጎትተን ይዘን እንወጣዋለን። ኧረ በለ አንተ ናሂን ጎትተህ ይዘህ ማውጣት አቅቶ ነው? ምንም ተው ናሂ ራሱን ብያለ ነው በቃ የሆነ አሁን ምን እየሆነ እንደሆነ አላወኩም። እሷ ስለያዘችው ነው። እሷ እኮ የሆነ ነገር አርጋበታለች። ከዛ በፊት የነበረው ህይወት ታስታውሳለህ? ከኛ ጋር ሆኖ እንዴት ደስተኛ ሆኖ እንደነበረ እኮ ደስታው ተመልሶለት ያሉ ነገር አይቼ እኔ ደግሞ ደስ ብሎኝ ነበርና ነገሮችን በቃ ማስተካከል አልቻለም። ውብዬ እንቅፋት ሆናብኛለች አሁን ዛሬ የሆነ ነገር አስቤ አንተም ተረጋጋ። አሁን ፋፊ ልቧ ተሰብሯል። በጣም አዝናለች። አዋርዳለች እንጂ በጣም ነው የተዋረደች። እኔማ ቢቸግረኝ እኮ ለኔ ላግባሽ አልኳት እኮ ይውላው እንዴት ነው አንተ እሷን ልታገባት የምትችለው? ምን አይነት ነገር ነው? እሷን ተወደው እኮ ላይ ምን ይበል? እሺ ያው ላይ ቆመው ሰው ምን ይበል? ሶል እንዴ ያው ሁላ ሰው እንዴ ቀልድ ነው እንዴ? ሌላውን ነገር ናሂ ግን መሄድ ነበረበት ከምንም ነገር በላይ። እኔ የእሱን ራሱ በቃ ማናገር ፈልጋለሁ ብቻውን። እኔ ችግር የለውም እኔ አብረን እንሄዳለን። ቤት ናሂን ጎትተን ይዘን እንመጣለን። ሰማኛለህ አይደል? ውብዬ ያዝልኝ ብቻ አንተ። እሱ ማውጣት ያንተ ፍናርጌ ይዛታለሁ። አንተ ናሂን ይዘህ ትመጣለህ። የግድ ትናንትና የተበላሸው ፕሮግራም ዛሬ ታስተካክለዋለህ። መቀጠል አለበት። እኔ የፋፊ ልብ እንዲሰበር አልፈልግም። ገብቶሃል አይደል? በጣም ነው ያዘነችው። በጣም ሞራል ትናንትና እንቅልፍ አልወሰደኝም። ካልሆነ እንደዚህ ማድረግ አልነበረብህም ኪራ። እንዴት እንደዚህ እኔ ይሄን ያህል አሳፍራለሁ? እኔ አንድ ፕሮግራም አዘጋጅቼ እንዴት ገንዘብህም ከሰርክ በቃ እሷን ተዋረደች። ፋፊን ማስቀየም ከዛ ያውላ ሰው ቁጭ ብሎ እያየኝ እኔን በቃ አሁን በውስጣቸው እያሙኝ እየሰደቡኝ ነው የሚሆነው። ያውላ ሰው ቁጭ ብሎ እየጠበቀ የነበረ ሰው ምንድነው የሚባለው? እኔ በጣም ተረጋጋ። ለማንኛውም አሁን ያለው አማራጭ በቃ ሄደን አንተ ተረጋጋ፣ ቀስ አድርገን ውብዬ እኔ ይዝልሃለሁ፣ ናሂን ጎትተህ ይዘህ ትወጣለህ። እኔ ፋፊ ትዋርድ ብቻውን ባገኘው እኮ አሳምነዋለሁ፣ ማሳመን ይችላልው። ከፋፊ ጋር ያሳለፈውን ነገር እያንዳንዱ ስለሚያውቅ ማሳመን ይችላል። አሁንም ልቡ ውብዬ ጋር ያለ መስሎ ነው። ፋፊ ጋር ያለው ልቡ እሷ በግድ አፍና ስለያዘችው ነው። እሱን እኮ ነው ማለት አንዴ እህት ምን አይነት ማስተካከል ይችላል። አስተካክለዋለሁ እርግጠኛ ሆኜ ምን ነገር ግዴታ ስላፈንከው የሰው ልጅ መያዝ እኮ አትችልም። ሰው ልጅ እኮ ፈልጎ ወዶ ሲሆን ነው። ገብቷል አይደል? እንዴ በጣም ያሳፍራል እውነት። ለማንኛውም ናሂ ማስተካከል አለበት፣ ነገሩን ሁሉ ማስተካከል አለበት። እኔ በቃ የናሂ ብቻ ሳይሆን የፋፊ ልብ እንደዚህ እንዲሆን አልፈልግም። በቃ ደስታዋ እንዲመለስ ነው የምፈልገው። ናሂም እስከዛሬ ደስተኛ ነበረ ከሷ ጋር። አሁንም ለብቻው ግርግር ምናምን ሳይፈጠር ብታወራው ፋፊን ነው የሚመርጠው። እዚህ በቃ አያሳፍረንም። ናሂ አንተ ናሂ ፋፊንም መካስ ፈልጋለሁ። በቃ በዚህም ሆነ በዚህ
እሷንም ክሳታለሁ። ለማንኛውም እስቲ ቤት ያለው ነገር እንሄድና ሄደን እንትን እናደርጋለን። በቃ አንተ ዞሮ ተረጋጋ። ስሜት አሁን ሄደን ቶሎ ያለውን ነገር እናስተካክል። አንተ ውብዬን ብቻ ያዝልኝ። እሺ ተረጋግተህ ነገሮች እንዳታበላሽ። የት ነው የደበቅሽው? እንዴት ትመጣላችሁ? ምን ለማለት ስቃለች አይደል? ምን እየሆንሽ ነው? ለምንድን ነው አንቺ ስነ ስርዓት ማይኖርሽ? እንዴት እንደዛ የሁላ ውጭ አውጥቶ አያሳዝንሽም? እንዴት ይሰራው ስትጥይዋለሽ? ውብዬ ምን ማለትሽ ነው? ምንስ ቢሆን ሰው ፊት ነው ያዋረድሽ። ሰው ፊት ገርጥቻለሁ። አንቺ አሁን ለወንድምሽ ትጨነቂያለሽ? የሆነስ ምን አሁንም እንደገና ከኔ ጋር ለመጨቃጨቅ ነው የመጣው? ሲጀመር ሰው የምል ሰራ ነው ይዘብኝ የመጣው። ውብዬ ማስረዳት አለበት። እሱ የት አለው? የደብቃው ነው። ናይ ሰው እየተሰማኛለህ? የት ነው ያለው? ውብዬ ምን ናይ ኪራ ሰው የሰራትን ያዝ። የት ነው የደበቅሽው? ሲጀመር እሱ ለምን አመጣ? ሲቀጥል ደግሞ ነገር ያለው ገባህ አይደለ? አሁን የት ነው የደበቅሽው? እኔ አንተ ማወራበት ምንም አይነት ምክንያት የለኝም። እኔም አንቺ ማወራበት ነገር የለም። እኔ የምፈልገው ናሂን ነው። ውብዬ አሁን ስጪንና እሺ። ናይ የት ነው ያርግሽው? የት ነው የደበቅሽው? የት ነው የደበቅሽው? ናይ ስርዓትን ያዝ። ስርዓት ይኖርሽ አንቺ ራሱ ወደ ተዘር ባይ ውብዬ ነግሬ ነበር አይደለ? አንተ መወገን የነበረብህ ለኔ ነው። ገብቷል አይደል? እኔ ኮሌጅ አይደለም እኔኝ እህት ገብቷል ነው አይደለም? 10 ጊዜ ነው የምትለው ከፋፊ ጋር እንዲሆን አንተ እንዴት እንደዚህ ታስባለህ? ቆይ አይደል መስተካከል አለበት። የሱ ነገርም የሷም ነገር እኮ መስተካከል አለበት። እሺ አሁን ምን ፈልጋችሁ ነው የመጣችሁት? ነው ፈልጋችሁት? ለምን በቃ ማስተካከል አለብን ነገሮችን። ስለምን ነገር ነው የምታስተካክለው? አንተ የኔ ነገር እያበላሽ ነው የምታስተካክለው? አንቺ ማስተካከል ነው ብዬ እንዴ ይሄን ሰውዬ ዝም አስብልልኝ። ገባህ አይደል? ወይ ደግሞ አስወጣልኝ። እንዴት ይወጣሉ? ኪራኔ እኮ ነግሬህ ነበረ። እሷ ጤነኛ አይደለችም። እሷ ጤነኛ ብትሆን እንደዚህ አይነት ነገር ገብቷል አይደለ? ኪራ ንገረኝ። ቆይ እኔ እህት ነኝ። ገባህ አይደለ? ናውም ደግሞ የኔ ባል ነው። እንዴት ነው ለሌላ ሴት አሳልፈ የምትሰጠው? እኮ ብዬ ተፋታችኋል እኮ አሁን ያውና ሰው ትናንትና አፋታህ። ቆይ አፋታህ። እሺ ፋፊ ትፈልጓለች አሁን በዚህ ሰዓት ነው ያስፈልጋታል። በጣም ከጎኗ መሆን አለች። እንደዛ ነው ከጎኗ መሆን አለች። ቆይ ምን ቀልድ ነው የምትቀልደው አንተ? ቀልድ አይደለም ብዬ የምሬን እኮ ነው። እንዴ ምን እየሆንሽ ነው? ያለ የማይሆን ውሳኔ እንደወስን አትገፋፈኝ። ገብቶሃል አይደል? ምንም አዛች ምንም አታመጭም። ሰሚኛለሽ ብዬ አሁንም አንተ ሰውዬ ዝም በለኝ። ገብቶሃል አይደል? ይሄን ሰውዬ አፉን አዘጋልኝ። ተረጋግተው ወራት ጤነኛ አይደለችም። እኔ ሁለታችሁም ተይዛችኋል ብዬ አስቤ ነው እንጂ ማለት ነው። የእውነት በጣም ነው ማስቀይማችሁ ሁለትሽንም ማለት ነው። ከዚህ በላይ ማስቀየም አለ እንዴ? ከዚህ በላይ ማስቀየም አለ? ወንድምሽ እንደዛ ሲዋረድ ያላዘንሽለት ለምን ማዝንለት? ትናንት ያን ሁሉ ወጪ አውጥቼ ያን ሁሉ ድግስ ደግሼ እኮ ነው ብዬ የተበላሸብኝ። ደገስክልኝ ትዳሬን እዚህ እያፈረስ ሌላ ናሁም ደስ ማለት ናሁም እንዲደሰት ብዬ ነው ያን ሁሉ ነገር ያደረኩት። ፋፊና ናሁምን ለማጣመር ፈልጌ። እሺ ሌላ የምትለው ነገር የለም? በቃ ከሸፈ እኮ አሁን እሱ ከሽፏል። ቢያንስ አሁን ስጪን እኮ ይሄ የብልግና ውጤት ነው። ገብቷል አይደለ? ምን ሆኖ ብልግና እዚህ ጋር ይኸውልህ እህትነቴን የምታስታውስ ከሆነ አንተ ከኔ ጋር መሆን ግዴታ ነው። ገብቷል አይደለ? ከአንቺ ጋር እኮ ነኝ ይሁንና ግን አሁን ፋፊና ናሁምን ማስተካከል ፋፊ የምትባል ሴትዮ ማየትም መስማትም አልፈልግም። ሰውዬ ጭንቅላት አይሰራም። ውብዬ እንደዚህ አትበይ። እንዴት ነው ጭንቅላት የማይሰራው? ሴትዮ ብለሽ አትጥሪያት። እሷ ክብር ያላት ሴት ነው። ራሱ ይበዛባታል። ልንገር አይደለ? ቀንድ ያወጣች ሴጣን ናት። ገብቷል? የተከበረች ሰው ነች። እሷ ሰው ነች፣ ሴጣን አይደለችም። ገብቷል? ከኔ ጋር ምንም አይነት ስርዓት ይኖርሽ። ውብዬ እንደዚህ አትበይ። ይኸውልህ እኔ እህት ነኝ። ገባህ አይደለ? ትዳሬን ለማፍረስ የዚህን ያህል ጠልቀህ መሄድ አይጠበቅብህም። ገብቷል? አንተ ወርሷል። ቆየ እኮ ውብዬ አንተ ወደህ አይደለም። ናሂን ይዘን መሄድ አለብን። አሁን ናሂ መሄድ አለበት። በቃ ወደ ቤት አታዳምጠኝም? አይሰማችሁም እናንተ? ቆይ አሁን ኪራ ቆይ ተረጋጋና በቃ መናገር ያለብን ነገራትና በቃ እንዴ በቃ ብያለች። እኔ ናሂ በማመጣው ነገር አመጣዋለሁ። እሷ አሳስራ የያዘችው መስሏታል። ስለደበቅሽው ከኛ የሚያመልጥ እንዳይመስል እኔ ነኝ የማሳስረው። እኔ ነኝ ናው ያበላሽ። ናሂ የት ነው ያለው? የለም ደብቀዋለች። አሁን መቼም አታገኙትም። መቼም ማለት ነው። ገብቷችኋል አይደል? ናሂ እንደ ድሮ አይደለም፣ እንደናንተም አይደለም። እሱ እኮ አይፈልግሽ። ምን ማለት ነው? ራሳችሁ ወደ ራሳችሁ ለመመለስ ነው እንዴ? ሶል ምን ሆነናል? እንደናንተ አይደለም። ምን ማለት ነው? እኔ ምን እስቲ አንድ ጥያቄ ልጠይቅህ። እህት እንደሆንኩ ታስታውሳለህ አይደለ? አንድ ወንድም ለእህቱ የሚያስብ ነው። አንቺን ብዬ እኮ ነው እዚህ ድረስ የምመጣው። ግን ደግሞ ናሂ አሁን ጉዳይ አለ፣ ከባድ ጉዳይ አለ። ናሂን መውሰድ አለብን ነው። በዚህ ልክ ነው ወንድምነት እያስቀየምሽው ነው። አሁን ወንድምነት ትላንትና በጣም ነው ከፋኝ ብዬ እንዴት አንቺ እኔ ላይ እንደዚህ ታደርጊያለሽ? አዛችብኝ እስከ ዛሬ ድረስ ማለት ነው ዝም ያልኩ ማለት ነው ወደህ እንዳልሆነ ስለገባኝ።
ከዚህ በኋላ ግን አስቀይማለሁ። ስርዓት ነው። ለምን መቀያየም ስርዓት በቃ ኪራ እንዴ ምን ይሆንሽ ነው? ከዚህ በኋላ እየመጣችሁ እዚህ አትደንፉብኝ። ገባችሁ አይደለ? አሁን እየደነፋን ሳይሆን ትሰሚኛለሽ? እኛ የምንፈልገው ነው። አትንከኝ እሺ። ናሂ ያለበት ትነግሪናለሽ? የለም ናሂ የለም። ምን ትሆናለሽ? የት ነው ያለው? አገባም ምን ያገባው? ትላንት ወረድኩሽ። ዛሬ ቢያንስ ዛሬ ለአንተ ምንም አይነት ክብር የላትም። ምንም ስለአንተ ደንታ ቢስ ነች። ውብዬ እኔ ምን አድርጌሽ አውቃለሁ? አንተ ይኸውላ ተንከራተህ መተለሷ ብለህ ይኸው ጣለችህ። ናሂንም ትናንት እንደዚህ አድርጋ ነው የጣለችው። ምንም እንዳሰማት እሷ ምንም ጤነኛ ወሬ አታወራም። ትሰማኛለህ ኪራ? አሁን የምንፈልገው ናሂ ነው። ናሂን ይዘልኝ አይ ምትል ከሆነ እኔ እሱ በማገኝበት መንገድ እናገኘዋለን። የምታገኘው ከሆነ ሄድና ፈልገው። አንተ ግን ማለት ነው አዳምጥ። እኔ ወንድሜ ነህ፣ ላስከፋ አልፈልግም። ገብቶሃል አይደል? ብዙ ነገር አዳምጠኝ። ብዙ ነገር የፋፊ ነገር አያሳስብሽም? 10 ጊዜ ፋፊ አትበል ሰውዬ። ያማን እሷ ሰይጣን ሴት ናት። አይበረውን በርዛለች። ይሄ አይሰራም። በርዛለች። ገባ? አንተ መሆን የሚገባ ከኔ ጎን ነበር። እንዴት ለሷ ታስባለህ? እንዴት ያንቺ ትዳር ይፍረስና የሷን ህይወት ላትርፍ ትላለህ? ምን ነክቶ ነው? ቆይ ንገረኝ። ፋፊ የሚያስብላት ሰው የለም እኮ ከኛ ውጪ ማን አላት? እንደኛንን ማሰብ ያለብን ለፋፊ ምን ሆነ? ለፋፊ ምን ሆነክ? ንገረኝ። ወንድሟ ነኝ። ለሷን ወንድም ለምን ሄደ? ለምንድን ነው የሷን ጭቅጭቅ ዝም ብለህ የምትሰማው? ኪራ ለምን ውሳኔ አትወስንም? ፋፊ መጎዳት የለባትም እኮ ሰው ለምን አነግራት? በቃ ይኸው እሷ ምንም ስላወራት ስለ እሷ እንትን ስላለች አይደለም። በቃ ምንም ከሷ እኮ የሚያገናኘን ጉዳይ የለም። ልንገራችሁ አይደለም ምንፈልገው ነው አይደል? በቃ እዚህ ቤት የለም እንውጣ። በቃ መኝታ ቤት ነው። ስርዓት ኪራ ይሄና ልደፈኛ አይገባም። በቃ ስነ ስርዓት ሂድና ይኸው ምን ታመጣለች? ምንም አታመጣም። ሂድና ይኸው እስቲ ሞክርና ምን እንደማመጣ ሳይቀር ይሄ በእናትሽ አሁን መኝታ ቤት እኮ ነው። የፋፊ ክብር ነው የሚበልጥብህ። የእህት ነው የምትፈራት። ገባ አይደለ? ፋፊን እንዴት ነው ማናከብረው? በቃ ፋፊ ምን ታከብር ከሆነ ሂድና ትናንትና ራሱ እንዴት ስታይ እንደነበር አይታል። በቃ ከዛ በኋላ ተቀይራለች። ና የት ነው የምትሄደው? አንድ ሰው ማለት ነው አንድ ሰው ለምንድን ነው ስነ ስርዓት ማይኖርሽ? ወደምበር እንዳትነካ። ገብቷል? ምን እያልሽ ነው? እንደዚህ እንዴት እንደዚህ ትሆኛለሽ? አታስጩኝ። ገብታችኋል? ውብዬ ጥሩ ሰው ነሽ እኮ አንቺ። ለምንድን ነው እንደዚህ የምትሆኚበት? እኔ ጥሩ ሰው ነኝ እና ታዲያ ተው እንጂ። ምንድን ነው ታዲያ? እናንተ ምን እየሆንክልኝ ነው? ለኔ ንገረኝ እስኪ። እኔ ጥሩ ነገር አስቤ ነው። በቃ ናሂን እፈልገዋለሁ ነው በዚህ ሰዓት። ለፋፊ በጣም አስፈላጊ ነው። የለም ናሂን መቼም አንቺ ሳይሆን ለፋፊ ያስፈልጋል። ናሂን መቼም አታገኙትም። ገባ? አሁን ፋፊ ትሰሚኛለሽ? ፋፊ ጭንቀት ውስጥ ናት። በዚህ ሰዓት ናሂ ያስፈልጋታል። ይሄ ጸባይሽ እኮ ነው ዋጋ እያስከፈልሻለሁ። አንቺ ጥሩ ሰው ብትሆኚ ኑሮ ማለት ነው እንደዚህ ዋጋ አትከፊም። ማነው ዋጋ ጸባይ ስለሌለሽ ነው። እሱንም ትናንትና አባረሽ ጎዳና ላይ ጣልሽው። እሷ ጎዳና ላይ ስላነሳችው አንቺ ደምሽ አይንሽ ቀላ። አባረረኝ? አንቺ አባረሽ። እኔ አሁን ሶል እያሳሰበኛለሁ። በቃ እኔ አሁን ፋፊ ምን ትለኛለሽ? እሺ ሶል እኮ ሂድና አምጣ። በጣም እየተከታተላችሁ እየሰማችሁ ነው። በቃ ሶል እንዴ ምን አይነት ነገር ውስጥ ነው የገባው? ያለብን በቃ ናሂን ነው አይደለ? ምን አከራከርም ከሷ ጋር። በያንቺ ነገር ምን ሆነ ውቤ? አንቺማ ይኸው አልፈልግም ብለሽ አባረሹ። ተመችቶሽ በሰላም እየኖርሽ ነው። እሱ ግን ስቃይ ውስጥ ነው። እሱ በቃ መዳን የሚችለው ፋፊን ሲያገኝ ብቻ ነው። ፋፊን አግኝቶ ሲደስታው ይመለስ። አሁን በጣም ደህና ነው። በጣም ደስተኛ ነው። እሺ እርግጠኛ ነሽ? ምንም ሳትከራከሪለት አምጪውና ማን እንደሚመርጥ ነው። እናንተ ፊት ለዛው እናንተ ፊት በባለሽ ምን አረግን እንዴ? ምን አረግን? ምክንያቱም እናንተ ጤነኞች አይደላችሁ። ኧረ ብዬ ጤነኛ ነኝ። ይሄ ሲቆም ነው የቆመ ሁሉ ጤነኛ አይደለም። ለምሳሌ ልክ እንዳንተ ማለት ነው። እኔ ምን ሆንኩኝ? በቃ በዚህ ልክ ማለት ነው። ጤነኝነት እንዴ ምን እየሆነ ነው? እኔ ምን አውቃለሁ ኪራ፣ ያበዱት እኮ እነሱ ናቸው። አንድ ሰው ጤነኛ ሲሆን እኮ በቃ አብዷል ነው የሚባለው። ጭራሽ ነው እኔ ነው አበደች እያላችሁ እንዳለ ጤነኛ እኮ አይደሉም ኪራ። እግራኛ ጤነኛ ነን። አሁን እናንተ ናችሁ መቀየር ያለባችሁ። ፋፊን መስማት ያለባችሁ እናንተ ናችሁ። አንድ ቀን እውነታችሁ ሲገባቸው ይቅርታ ይጠይቃሉ። እግራችሁ ስላልገባሽ ነው ውብዬ እና አዳም ኪራ ትሰማኛለህ? እግራችን ስር ወድቀው ይቅርታ ይጠይቃሉ። እሷ ብትሆን እግር ስር ወድቃ ይቅርታ ትጠይቃለች። አሁን ናችሁ እናንተ በቃ መልካምነት ናሂን መጥራት አለብኝ። ሰውዬ ስነ ስርዓት ነው። እጄ ልጥራው እና ኪራ ስርዓት ምን እዚህ ቤት ውስጥ የለም እኮ የት እንደደረሰ በቃ የለም። አታገኙትም፣ መቼም አታገኙትም። የታረቅሽው ናሂን በእናትሽ ምን አገባችሁ? ውብዬ እንዴት እንደዚህ ትያለሽ? ናሂ የት ነው? ሻው ጥሩ ሁኔታ ላይ ነው ያለው። ጥሩ ሁኔታ ላይ ነው። አንቺ እኮ መልካም ቀና አስተሳሰብ ቢኖርሽ እኮ ሁሉ ነገር ይስተካከል ነበር። አንቺ እኮ ክፉ ሰው ስለሆንሽ ነው። ጥሩ ሰው እኮ ነው ናሂ። እንዴት እያልሽ ነው? እንኳን ክፉ ሆንኩ እና ምን ይሁን ምን ይሁን? ናሂ እንደዚህ አይነት ህይወት አይገባውም። በቃ ደስተኛ ሆኖ ይኑር። እንዴት ኪራ እህት ነኝ ገባህ አይደለ? ታዲያ እህቴን ማንዶሻ ጋር ለምን ትጮያለሽ? ቀስ ብለሽ አታወሪም እንዴ አንቺ? አልገባለሽ እኮ ቀስ ብለሽ ማውራታቺ ሶል ስርዓት የእውነት በጣም ነው ማስቀየም። ኧረ ኪራ በእናትህ እንሂድ። ምን አይነት ጭቅጭቅ ነው? እናትህ እህት ነኝ ገባህ አይደለ? እህት ምን ይጠበስሽ? እህቱ ነሽ። አዎ
ቆይ ለምንድን ነው አፋፉን የምትለው? አንቺ ይኸው እሱ በቃ መጨቀጭ አንተ መሄድ ትችላለህ እኮ እባክህን ሂድ። እሱ አይሄድም። አወራዋለሁ። ምን ማለት ነው? ንገራት አንተ በቃ ናሂን ይዤ ካልሄድኩኝ ምንድነው የምትሰድበኛለሽ? እኔ ጋር አንተ ቀርና ማለት ነው። ከዛ ናሂን ይዘህ ትሄዳለህ። እሱን አስወጣ። እንዴት ነው እንዴ? በቃ እሱን አስወጣልኝና ከዛ እኔ እናንተ አወራን ናሂን ይዘህ ትሄዳለህ። እኔ ልውጣ? ናሂን ሳንይዝ እንዴ? እኔ ምን ትላለች? በጣም ነው ድራማ የምትችሉት እንዴ? ፋፊ ምን ትላለች? ይሄ ትለኛለች። ልታሰድበኝ ነው ፋፊ ፊት? ምን እያልክ ነው አንተ? እኮ ውጣና ትላንት ራሱ ፋፊ በቃ በጥሩ አይን እያየችኝ አልነበረም። ምን ሆነ ነው? እየሰማህ ነው? ከኔ ጋር አውራና ከዛ ነው ምን ጋር አገኘው? ፋፊን ማወራት አለብኝ መጀመሪያ። ፋፊን አዋርቼ ነው ነገሮችን መወሰን። ቆይ በራስህ ጭንቅላት ማሰባችሁ ነው እንዴ? ቆይ እናንተ ምን እየሆናችሁ ነው? እኔ አሁን ፋፊ እንዳትከፋ። ቆይ ጭንቅላታችሁ ጭራሹን ደፍናችሁ ነው እንዴ የምትልካችሁ? ሁሌ ጭንቅላችሁ አስተሳሰባችሁ የተደፈነማ እናንተ ናችሁ። ብታስቢ ኑሮ ናሂን ትሰጭን ነበር። እሺ አሁን ትወጡልኛላችሁ እባካችሁ። እሱ በቃ በቃ አለቀ። ምን ታደርጋለህ? እንዴት ነው? ምን ማለት ነው? ናሂ እሱ ሲመጣ ነው ከቤቴ ትወጣልኛለህ። ተነስ ኑርሽ እንዳትነቂ። እሺ አስወጣልኝ። እሺ አስወጣልኝ። እንዴት ነው ማስወጣው? ፋፊ እንዳትሄድ ካልሆነ ማለት ነው ፖሊስ ጠርቼ ማለት ነው ሁለትሽንም አስጠፋት ነው። ኧረ እባክሽ ፋፊ እንዳለችን ልንገርሽ። ፋፊ እንዳለች ከሆነ ሳትይዙት እንዳትመጡ፣ ናሂን ሳትይዙ እንዳትመጡ ብላ እኛ ደግሞ ናሂ እስኪመጣ ቁጭ ብለን እንጠብቃለን። ና ቁጭ በል ኪራ፣ ቁጭ በል። እሺ እንደዛ ቁጭ ብላችሁ ጠብቁት። እንጠብቀዋለን። ቆይታ ያለሽ እንዴት እንደምንወስደው በደምብ ጠብቁት። ግን ማለት ነው አይበልላችኋለሁ። መቼም አታገኙትም ነው። እኛ ደግሞ እንዴት እንደምናገኘው እናሳይሻለን። ያለሱ እንዴት እንደምትሆኑ ነው እናገኘዋለሁ። እንደምንም ብዬ ማግኘት አይቀርም። በዛም ሆነ በዛ እኛ ባናገኘው እንኳን ፋፊ ታገኛለህ። ቆይ አንተ ምን እየሆንክ ነው? ቆይ እኔማ ደስታን እየፈለኩ ደስታውን ለማስደሰት ነው። እህትነትን የማትረሳ ከሆነ እኮ ለእህትህ ነው መወገን የነበረበት። ገብቶሃል? እሱ ለማንም አይወግንም። እሱ ትክክለኛ ሰው ነው። ገብቶሻል? ለማንም አይዳላም። ከተጎዳ ሰው ወገን ነው ያለው። ገብቶሻል? ፋፊ ተጎድታለች። እሱ በቃ ለእውነት የቆመ ሰው ነው። እናንተ ግን በግድ ለውሸት ለእውነት የቆመ ነው። ከተበደለ ጎዳ ፋፊ እየተከፋሽ ነው ያለችው። ትናንት ራሱ ተዋርደናል እያልኩሽ እኮ ነው። ውብዬ ተዋረድ። እኔን አማክረኛል። ምን ማለት ነው እንዴ? እኔን አማክረኛል። ንገረኝ። ኪራ አትጮ፣ ቀስ ብለህ አውራ። ሶል ምን ማለት ነው? አሁን ፋፊ ምን ትላለች? አትጮ፣ በቃ አጠገቤ ሆነህ አትጮ። ኪራ በጣም እያመመኝ ነው። ታስታምመዋለህ። ከዛ ውጪ እኔ እያመመኝ ነው ኪራ። እኔ እና እሺ ምንድነው ምን ማድረግ የምንችለው? ፋፊ እንደዚህ ምንም ማድረግ አትችሉም። መቼም አታገኙትም። በቃ ኪራ ደግሞ እኔ እህት መሆኑ የምታስታውስ ከሆነ ቅድሚያ ለእኔ ነው ቦታ መስጠት የነበረብህ። ገብቶሃል አይደለ? ፋፊስ ማን አላት እንዴ? ፋፊ ማንም የላትም እኮ ካለኛ። እሺ እኔ ማን አለኝ እንዴ? ሁሉም ጠላቷ እኮ እኔ እህት ነኝ። እኔ ማን አለኝ? ንገረኝ እስቲ። እንዴ ሁሉም ሰው አለ አንቺ ጋር። እናንተ ሰው ይላችሁ የምትሰሙ ከሆነ ማለት ነው ናምን መቼም አታገኙት። ለምንድን ነው ማናገኘው ማለት ነው? ኪራ ደግሞ ተረጋግተህ ከኔ ጋር ማውራት ልመድ። እሺ ምን ከዚህ በላይ እንደሉ ነው እንዴ? ያው ተይዘን እንደሆነ ይገባኛል፣ ግን ደግሞ በዚህ ልክ በምንድን ነው የሚያዘው ብዬ ምንድን ነው ያዘኝ እንዴ? ራሷ ናት የተያዘችው እኮ ራሷ ናት። መጥቻለሁ እኮ ራሴ ነው የመጥቻለሁ። አንቺ ነሽ ጤነኛ ያሉሽ። አንቺ ነሽ የተያዘችው። አንቺ ነሽ ጤነኛ ያሉሽ። ባሌን መፈለጊ ነው እንዴ? ቆይ ጤነኛ ላስባለኝ ተፋታችኋለሁ። በቃ ቀስ ብላችሁ አውሩ። ተፋታህል ቆያችሁ እኮ አባርሽው አይደል? የዛኔ ስታባሪው ለምን እንኳን አባረርኩት? በቃ ይሄ እኮ ነው ጥፋትሽ። ገብቶሻል? ተመልሶ ደግሞ ወደ ቤቱ መጥቷል። ድጋሚ ነገ እንደማታባሪው ምን ዋስትና አለው? ምን በጣም ተጨነቃችሁለት። አዎ ጓደኛዬ ጭንቀት ውስጥ ነው። በቃ ከኔ ጋር ደስተኛ ነው። ተውት። አይደለም ይምጣና ይምረጥ። ፊቱ ላይ አላነበብሽም አንቺ። በቃ ይሄ ነው ፋፊ ደግሞ ገና ፋፊን ሲያገኝ ፊቱን ላይ በቃ ፋፊ አትበል በእናትህ። እንዴት ነው ፋፊ ባንዱ ነው? ዝም በል በእናትህ። እሷ ይሄን ሲጀምር አይገባትም። እሷ ሰይጣን ናት። ገባ ካደለ እኛ ምን አገባን? ጉዳያችን ሰይጣን ናት። በጣም ሰይጣን ናት። ምን ማለት ነው? ስርዓት ይኖርሽ። ውብዬ እንዳመጣና ሰይጣን አትሳደብ። ስርዓት ይኖርሽ። ማንንም መስደባች። ለማንኛውም እኔ አትጮህብኝ እሺ? ልጅቷ ትተኛበት። ለያችሁ ራሱ አልፈልግም። እንደዚህ የጮሽ እንዴት ነው? ሰማኛለህ? ብትችሉ ማለት ነው ባትመጡ። አንተ ደግሞ ስጠራ ቢያንስ እንኳን ማለት ነው ቢያንስ እኔን አክብረህ ነው እሺ? ዝም ብለህ ያለ ፋፊ እንትን አይደለም አትበል እሺ? ተጎልታችሁ ጠብቁት። ለኔ ነው ልጄ ግን እንዳጨው ምን እያለች ነው? ሰው ወይ ሚጣላ ሰላታለች። ወዴት እንዴት ገለናለች? ምን እየሆንክ ነው? ምን ተመጣለች? ምንም አትመጣም። እርግጠኛ ነህ? ሰው የፋፊ ደስታ ያስደስተ የለ ተረበልተ ሳትመጣ ይዘን እንሂድ። ኧረ እንዳትገለን ግን እንዳትመጣሽ። ምንም አታመጣም። አትያዛት።
Come on.